ዛሬ ትኩስ መልእክት ይዤ መጥቻለሁ። አንድ ሰው ሰጥቼው ይላል የመጣሁት እግዚአብሔር ግን ለዚህ ሕዝብ ሞገስን እሰጣለሁ በላቸዋል። ከፍ አድርጋችን ሞገስን ይሰጥዎታል። መለኮታዊ ሞገስ ይሰጥዎታል። ሞገስን ይሰጥዎታል። አንድ ሰው ጮክ ብሎ ሞገስ ይበል እስቲ። ሞገስ በል እስቲ። የተዘጋን በር የሚከፍት ሞገስ ይሰጥዎታል። እነንትና በብር በእውቀት ያልቻሉትን በሞገስ ከፍተህ ትወጣለህ። ዛሬ ከሚያገኝ ሞገስ የተነሳ ከፊት ለፊት ዝግ በር አይኖርም። ዛሬ ከምትቀበለው ሞገስ የተነሳ ዝግ በር ከፊት ለፊት አይኖርም። አንድ ሰው ሞገስ በል ሲገምና ሞገስ በል ሲገምና ሞገስ በል ትናንት የሚያውቁ ትናንትና እንትና ነው እንዴ የሚሉ ከዛሬ ቀን በኋላ እንትና አይደለች እንዴ እንትና አይደለም እንዴ እስኪሉ ድረስ መለኮታዊ ሞገስ ያገኛል። መለኮታዊ ሞገስ ያገኛል። አንድ ሰው ጮክ ብሎ አሜን። አስቴርን ከደናግል ሴቶች ያስበለጣት የንጉሥን ዘንግ ያዘረጋላት መለኮታዊ ሞገስ ያገኛል። ኢየሱስ ጌታ። ምንም ነገር ካለ ሞገስ ሲባዛ ዜሮ ነው። ምንም ነገር ሰራተኞች፣ አገልጋዮች፣ ተማሪዎች ሞገስ ጥሩ ልብስ መልበስ አይደል። ሞገስ ጥሩ ሽቶ መቀባት አይደል። ሞገስ ጥሩ ቤት ውስጥ መኖር አይደል። ሞገስ ማለት የእግዚአብሔር አብሮነት ነው። አሜን። በአጎቷ እጅ ያደገች እናትና አባት የሌላት ቻፕስቲክ ያልተቀባች የሆነ ሰው አይቶ እንዲህ በአይን አይታት አይን ልትገባ የማትችል ሴት ሞገስ ከመጣ በኋላ የንጉሥ በር ተከፈተላት። አልገባም ምን እያልኩ እንደሆነ። ሞገስ ካንተ የሚጀምር ነገር አለ። ሞገስ ከእናንተ የሚመጣ ነገር አለ። ሞገስ የሚመጣው መለኮታዊ ኃይል በአንተ ላይ ሲሆን ነው። አንዳንድ ሰዎች ዛሬ ማታ ሞገስ ይዛችሁ ትወጣላችሁ። ጠይቀህ አትከለከልም። አንኳኩተህ ይዘጋብህ። ምን አንድ ሰው አለ። ሃሌሉያ። አንተም አንድ ክፍል አንድ ምሳቃ አንድ ትምህርት ቤት እየተባለ አንተ ጋር ግን ሲመጣ የሆነ ለየት ያለ ዲቫይን ፓወር አለ። ዛሬ ይህን መለኮታዊ ኃይል ገጥመህ ትወጣለህ። አንድ ሰው ገጥሜ እወጣለሁ ይበል እስቲ። ነጋዴዎች በንግዳችሁ፣ አስተማሪዎች፣ ተማሪዎች በትምህርት ቤት፣ አገልጋዮች በአገልግሎት አንድ ነገር ያስፈልጋቸዋል። ጠቢቡ ሰለሞን እንደዚህ አለ፣ ሞገስ ከብርና ከወርቅ ይበልጣል አለ። ሞገስ ማለት ማግኔት ማለት ነው። ሞገስ ገጥመ አዲፋናስ እንትኖች ታውቃላችሁ። ይሄ ቁራሌው ብረት ምናምን የሚለቃቅሙ ሰዎች ማግኔት ይዙና አስሬ ቀና ጎንበስ ቀና ከማለት ብለቢስማር ለኮቹ ደፋ ቀና ከሚሉ ማግኔት በገመድ አድርገው እየጎተቱ ይላል። ለምን መሰለህ? ደፋ ቀና ይሉ ማግኔቱ ብረትን እየሰበሰበ ይላል። አሁን ብራዘር ሞገስ ዛሬ ስለሚያገኝ እየሰበሰበ ነው። የትግል ዛሬ ማታለ ሞገስ ይበልጣል። ለዛ ነው ጠቢቡ ሰለሞን እንደዚህ አለ፣ ብርም ከወርቅም አለ። ምሳሌ 2 ላይ ሄዱና አንብቡት። ብርም ወርቅም ሞገስ ይበልጣል። ምን ይበልጣል? ምን ይበልጣል? አንድ ዮሴፍ የሚባል አንድ ትንሽ ልጅ ታስታውሳላችሁ? ተሽጦ በሄደበት በግብፅ ሀገር የነገሰ ሰው ታውቁታላችሁ? እሱ ይሄ ሰውዬ ለንግስና የሚያበቃ ታሪክ የለውም። ለንግስና የሚያበቃ አቋም የለውም። ለንግስና የሚያበቃ ዲግሪና የሆነ የትምህርት ደረጃ የለውም። ዮሴፍን ምን መሰለህ? በንጉሥ ቤት እንዲሾም ያደረገው ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። መጽሐፍ የእግዚአብሔር ቃል ሲናገር ዘፍጥረት ላይ በጣም ሰዓት አጠራርጌ ለመናገር ሞክራ። በሂብሩ ሞገስን ቼን ይለዋል። በሂብራይስጥ ቼን ይለዋል። ትርጉሙን ምን ማለት ነው? አስገዳጅ ኃይል ማለት ነው። አንተ ላይ ሞገስ ሲመጣ እምቢ ያለ እጅ፣ አልሰጥም ያለ እጅ፣ ንፉግ የሆነ እጅ ሞገስ በአንተ ላይ ሲመጣ አስገዳጅ ኃይል ስለሆነ ከጠላት አፍ ከጠላት መንጋጋ
ተከራክሮ አይደለም። ከዚህ ምሽት ጀምሮ በሞገስ ኃይል እባክህን ከፍ አድርግልኝ። ዛሬ ምሽት መለኮታዊ ሞገስ ያገኛል። መለኮታዊ ሞገስ ያገኛል። ትዝ ይላችኋል እስራኤላውያን በግብፅ ሀገር እየተገዙ 430 ዓመት በባርነት ሕይወት ተገዝተው አንድ ምሽት መጣ እግዚአብሔር ከግብፅ ሊያወጣ ሲል የ430 ዓመትን የባርነት ሕይወት በቃ ሲላቸው እግዚአብሔር እንደዚህ አለ። ማይክ ስጡኝና ይህን ቃል አውጣ። ኢየሱስ ጌታ። እግዚአብሔር ሰራዊት የለው፣ ጦር የለው፣ ማሰለፍ አይችልም። ይችላል። ግን የዛ ቀን ማታ እንደዚህ አለ። ስሟል። ኢየሱስ ጌታ። አሜን። ለዚህ ሕዝብ አለ አንድ ነገር ቸርነት አደርጋለሁ፣ ሞገስን እሰጣለሁ። እዚህ ጋር ግብፃውያን መስጠት አይወድም። ግብፃውያን ጡብ እንጂ ወርቅ ሰጥቷል። ግብፃውያን ያስረግጣል እንጂ ቸርነት አድርጓል። ሞገስ ሲመጣ ግን እምቢ ካለው እጅ ወርቅ። ሌላ ጊዜ አከሌ ጭር ስጠኝ የሚል ህዝብ ሞገስ ሲመጣ አከሌ ወርቅን ፈታም። ከዚህ ምሽት ጀምሮ እጅን ከፋል አልሰጥም ካለ እጅ ላይ ፈልቅቀህ ትወስዳለህ። አንድ ተጠቅሞ ሞገስ ይመጣ። ብዙ ክርስቲያን ይሰራል፣ ይተጋል፣ ያገለግላል። አንዳንድ ሰዎች ካያችሁ ምንም አለባበሳቸውም እዚህ ገባትሩ ግን ሞገስ አላችሁ። ሞገስ ማለት ባዶ እጅን እንዳትሄድ ያደርጋል። ሰይጣን ሊመታ ሲል ሞገስ አልባ ያደርጋል። እግዚአብሔር ሊያከብር ሲል ደግሞ ሞገስን ይሰጣል። ካለ ሞገስ የኖራችሁበት ዘመን ከዚህ ምሽት ጀምሮ ያበቃል። አሜን። በሞገስ ትነግዳላችሁ። አሜን። በሞገስ ታገለግላላችሁ። አሜን። በሞገስ ትገለጣላችሁ። አሜን። ክርስቲያን ሕይወት ላይ ምን ያስፈልጋል ብለህ ብትጠይቀኝ ሞገስ ነው። መስጠት ከማይወደው እጅ፣ እንካ ብሎ ከማይወደው እጅ ትንቢታዊ መልእክት ነው። መጣና እስከ ዛሬ ጡብ ነው የጠየቀው፣ ጭር ነው የጠየቀው፣ ጭቃ ነው የጠየቀው። አሁን ግን መለኮታዊ ሞገስ ስለመጣ ግባና ትናንት ካስረገጠ ቤት ትናንትና ነገርን ከበላ ቤት ግባና ጠይቅ። ምን ወርቅ? አሜን አሜን። እንዴት አትበል። ሞገስ መጥቷል። አሜን። ምን መጥቷል? ሞገስ በውስጥ ሞገስ። ከዚህ ቀን ጀምሮ በትዳራችሁ ሞገስ ይሆናል። አሜን። በአገልግሎታችሁ ሞገስ ይሆናል። አሜን። በምትገቡበት ሞገስ ይሆናል። አንድ ሰው ሞገስ ይበልስ።